ማህሌት መንግስቱ እባላለሁ። የቤኪ ባለቤት ነኝ። ብሩክ አንዳለም እባላለሁ። የማሂ ባለቤት የተገናኘ ነው ከ2 ዓመት በፊት ነው። ያስተዋወቀንም ቲክቶክ የተባለ ባለውለታችን ቲክቶክ ነው። ቲክታክ ላይ ነው የተዋወቀ ነው። የፋስት ፉድ ስራ ላይ ነበረ የምትሰራው እና ቪዲዮቿ ላይ እያለቀሰች ምናምን ትለቃለች በነበረው ሁኔታ እና ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላምታ ይድረሳችሁ እያልኩኝ ወይኔ ፋሚሊ ነኝ ታቁኛላችሁ፣ ጠፍቻለሁኝ አይደል? ይቅርታ እላለሁኝ። እንግዲህ ላይክም እያደረጋችሁ አይደለም፣ ሰብስክራይብም እያደረጋችሁልኝ አይደለም። ተው ግን ላይክ አድርጉ፣ እውነት ላይክም ሰብስክራይብም አድርጉልኝ። ምክንያቱም አይቆጥርባችሁም፣ የሚቀንስባችሁ ነገር የለም። እኔን ግን ይረዳኛል ማለት ነው። እና አበረታቱኝ ወንዶችዬ። ዛሬ የመጣሁት እቺ ልጅ ታስታውሳላችሁ ብዬ ነው የማስበው። ከ2 ዓመት በፊት ነው፣ 2 ዓመት ምናምን ይሆናል። ግን ኢትዮ ኢንፎ ላይ መሲ ጋር ቀርባ ስለ ህይወቷ ስለ ባሏ ምናምን ስታወራ ማለት ነው። እና ታስታውሳላችሁ ብዬ አስባለሁኝ። ባሏም ቀርቦ ነበረ፣ ከእስር ቤት የወጣ የቀድሞ የልጇ አባት ማለት ነው። እና እውነት ለመናገር ሰው እንደምንም ሆኖ ከችግሩ ውስጥ ሲወጣ ችግሩን ሲያሸንፍ በጣም ነው ደስ የሚለው። እውነት እኔም ደስ ብሎኛል ማለት አዲስ ህይወት በመያዟ ደስ ይላል። ነገር ግን ከ2 ዓመት ራሱ ይሞላዋል እንደ ዛኔ መታ መሲ ጋር ባሏ እንደታሰረ ምናምን ያወራች ጊዜ ማለት ነው። እና ባሏን መጥቶ በጣም አልቅሶ ተናግሮ ነበር። እና ከሱ ጋር እያለች እሱ እስር ቤት ሲገባ እሷ ከሌላ ሰው ጋር ፍቅር እንደጀመረች ምናምን ተናግሮ ነበር። እና አንዳንዴ ለመፍረድም እንትን ይላል፣ እውነት ይከብዳል። ግን እኔ ልፈርድባት አይደለም፣ ከችግሯ መውጣቷ ጠንክራ ልጇን ማሳደጓ በጣም ነው ደስ የሚለው። ነገር ግን ደግሞ ይሄኛውን የፍቅር ህይወቷን ወደዚህ ማምጣት አልነበረባትም። እና በሱ እንትን ቢለኝም ጎበዝ ናት፣ ያው ጠንክራ ሰርታ እዚህ ጋር ደርሳለች። ግን ብዙዎቻችሁ ኮመንት ሳይ በጣም እየሰደባችኋት ነበረ። ግን ባንሰዳደብ ጥሩ ነው እውነት። ለምን እቺ ልጅ በጣም ብዙ ችግሮችን አልፋ ነው እዚህ ጋር የደረሰችው። ችግሯንም እሷ ታውቃለች። ከተናገረችውም ሌላ ብዙ ችግሮች ሊኖሩባት ይችላሉ። እና ግን እዚህ ጋር ባሏን ይዛ መምጣቷ እኔም ደብሮኛል፣ እውነቱን ለመናገር ለሁሉም ነገር። ለባሏም ማለት ምንም ቢጎዳት እንኳን ባሏ ነው፣ የልጇ አባት ነው። እና ለልጇ አባት ስትል እንኳን እንትን ማለት ነበረባት። እኔ እንዲህ ሳያት እንደውም በደንብ ይናደድ ብላ ያደረገች ነገር ነው የሚመስለው። ምክንያቱም ቅርብ ጊዜ ነበር፣ አመት ይሆናል እንዴ እሱ መጥቶ መሲ ጋር እሱም ተናግሮ ነበረ። ከእስር ቤት እንደወጣ መጥቶ መሲ ጋር ኢንተርቪው ተደርጎለት ነበር። እና ያሳዝናል እሱም እውነት ለምን እና እዛ በፍቅር እንትኗ ባሏን ይዛ እዛው ተደብቃ መኖር ነበረባት። እና የዛኔ ታስታውሱ እንደሆነ ባሏ
የልጇ አባት ማለት ነው። ራሴን ላጠፋ ነበር ስሰማው ሌላ ባል ማግባቷን ማፍቀሯን ስሰማ ራሴን ላጠፋ ነበር። እናቴ ያለ እኔ ማንም የላትም። የኔ ወንድምም ራሱን አጥፍቶ ነው መሰለኝ ብቻ በደንብ ባላስታውስም ተናግሯል እዛ ላይ እና ሞቷል። እናቱ ደግሞ ያለሱ የላትም። አስቡት ይሄ ልጅ ተናዶ የሆነ ነገር ራሱ ላይ ቢፈጥር የልጁ አባት ነው። ጸጸትም አያስቀምጥም እንግዲህ ጭንቅላት ላለው ሰው ማለት ነው። እና እዚህ ጋር ነው የደበረኝ እንጂ እውነት ደስተኛ ሴት ልጅ ደስተኛ የሚያረጋት ሰው ጋር ነው መሆንም ያለባት አብራም መኖር ያለባት። እና እንዲህ ስትታይም ደስተኛ ነች። ግን እንደዛም ሆኖ ግን ለራሷ ብቻ ሳይሆን ለልጇም አባት ማሰብ ነበረባት ብዬ ነው የማስበው። የኔ ሀሳብ ዛሬ ይሄንን ይመስላል። ሀሳብ አስተያየት ካላችሁ በኮመንት አስቀምጡልኝ፣ አበረታቱኝ እላችኋለሁኝ። ሰላም ቆዩልኝ። ቻው